በልጅ ዙሪያ የሚታዩ ህልሞችና ፍቺዎቻቸው። የእግር አልቦ ማሰር ሴት ልጅ መውለድን ያመላክታል። ዳቦ ወይም ህብስት በመኝታ ላይ ማኖር በፍጥነት ልጅ እንደሚወለድ የሚያመላክት ነው። አንድ ሰው በህልሙ 100 ብር ሲሰጠው ካለመ ወንድ ልጅ ሊወልድ እንደሆነ የሚያመላክተው ነው። እጅ ላይ ሰዓት ማሰር ቶሎ ልጅ እንደሚወለድ የሚያመላክተን ነው። አንድ ሰው በህልሙ መቋሚያ ሲሰጠው ካለመ የተባረከ ልጅ እንደሚወለድ የሚያመላክተው ነው። አንድ ሰው በህልሙ ሽጉጥ ሲታጠቅ ካለመ አንደኛ ልጅን ያመላክታል፣ ሁለተኛ ደግሞ ጸሎትን ያመላክታል። የእጅ አምባር ማሰር ሴት ልጅ መውለድን ነው የሚያመላክተው። አንድ ሰው በህልሙ ጥፍሩን ሲቆርጥ ካለመ አንደኛ ልጅ ካለው የልጅ ህመምን ነው የሚያመላክተው። ክፉን ህልም ደጉን ህልም ብሎ መጸለይ ያስፈልጋል። ሁለተኛ ግን ልጅ ከሌለ ማለት ነው ባዳ ሰው እንደሚሞት የሚያመላክት ነው። አንድ ሰው በህልሙ ጥላ ሲሰጠው ካለመ አንደኛ ደገኛ የሆነ ልጅ መውለድን ያመላክታል። ሁለተኛ ደግሞ የእመቤታችን ጥበቃ ከለላ ማግኘትን ያመላክታል። አንድ ሰው በህልሙ የፊት ጥርሱ ሲወልቅ ካለመ የአባወራ ሞትን ነው የሚያመላክተው። የእንጀራ ምጣድ ሲሰበር አንድ ሰው በህልሙ ካለመ ከቤተሰብ ውስጥ የሚሞት ሰው አለ ወይም ደግሞ በጠና የሚታመም ሰው እንዳለ የሚያመላክተው ነው እና ይህን ህልም ስናይ ያው ክፉን ህልም ደጉን ህልም አምላክ ጊዮርጊስ ይርዳን ብለን ጸሎት ማድረግ ያስፈልጋል ማለት ነው። አንድ ሰው በህልሙ የሞቱ ቤተሰቦች ማለት ነው አባትም እናትም ይሁን ብቻ በአጠቃላይ ቤት ውስጥ የሞቱ ሰዎች ካሉ እና ከስተው ተርበው በር ላይ ወይም ደግሞ ቤት ውስጥ መጥተው አንድ ሰው በህልሙ ካለመ መዘከር ይኖርበታል ማለት ነው። ቁርባን ሲያስታውሱ ነው ያንን ነው። ትልቅ ዋርካ ወይም ደግሞ ትልቅ ዛፍ ሲቆረጥ ካለመ ትልቅ ባለስልጣን ሊሞት እንደሆነ የሚያመላክት ነው። ሰው በታመመ ወቅት ጋቢ ማልበስ ሀዘንን ነው የሚያመላክተው። ጢም መላጨት ወይም መታጠብ ጥፋትንና ሀዘን ነው የሚያመላክተው። እንደተመቻችሁ ተስፋ አደርጋለሁኝ። ኢፍ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያው አጫጭር ፍቺዎች እንደዚህ እንዲደርሷችሁ ቶሎ ቶሎ የደወል ምልክቷን ተጫኗት። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ